እንኳን ደህና መጣችሁ። ቻናል ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ለብዙዎች ሐሳቤ እንዲደርስ ሼር አድርጉልኝ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንትም አስቀምጡልኝ። ስለምትከታተሉኝ አመሰግናለሁ። ወላጅ ብዙ ዋጋ ከፍሎ ያሳደገ ልጅ ገዳይ ይሆናል ብሎ ማሰብ በጣም ከባድ ነው አይደል? በዚህ ሰዓት ብዙ ነገር እናያለን፣ እንሰማለን። አሰቃቂም ዘግናኝም ቀፋፊም የሚባሉ ግድያዎች ሲፈጸሙ በየሶሻል ሚዲያው አይተናቃለን። ግን እኔ ይሄ በጣም ነው ልቤን የነካው ያዘንኩት በጣም ማለት ነው። እና እንግዲህ ይሄ ዜና ከወጣ 1-3 ቀን የሆነዋል ካልተሳሳት። ደብረ ብርሃን ከተማ ላይ ነው የተፈጸመው ድርጊቱ። ወጣቱ ልጅ ከእናቱ ጋር የሚኖር ወጣት ልጅ ነው። እንግዲህ ለሀብት ለገንዘብ ብሎ ወደ መጥፎ አምልኮ ተቀላቅሎ ይሁን እሱ እንግዲህ እዛ የህግ አካላት ይዘውት ከወጣው ዜና ነው 666 የሚባለውን ባዕድ አምልኮ ተቀላቅሎ ለሀብት ለገንዘብ ሲል እናቱን የገደለው ወጣት ታሪክ ነው ማጫወታችሁ። እንግዲህ ብዙዎቻችሁ በሚዲያ ላይ እንዳያችሁ ተስፋ አደርጋለሁ። እና ብዙ መስዋዕት ከፍላ ያሳደገችው ልጇ ይገለኛል ብላ አስባ ማታውቅ እናት እንግዲህ በገዛ ልጇ ተገላ ቤቷ ውስጥ ተቆራርጣ ተገኝታለች ማለት ነው። እና በጣም ያሳዝናል። ዜናው ወጡ ሳየው የተሰማኝ ስሜት ልነግራችሁ አልችልም። እውነት ምን አይነት ጊዜ ላይ ነን? ይህ ጨካኝ ጊዜ እንዴት ነው እንደዚህ የተፈጠረው? ማለት በአደጋ ሰው ሊሞት ይችላል፣ በሌላ ሰው እጅም ሰው ሊጠፋ ይችላል፣ በማታውቁት በጎረቤት ወይም በሌላ ሰው በሆነ ጸብ ወይ በሆነ ችግር ብቻ ሊሆን ይችላል። ግን ልጅ እናቱን ይገላል ቢል ማን ያምናል? ለዛውም ለሀብት ለገንዘብ ተብሎ፣ ለዛውም እናትህን ገለህ ሀብታም ትሆናለህ ተብሎ ገና ለዚህ ሰይጣናዊ የሆነ ድርጊታቸው ታል አሁን እድሜ ልክ እስራት ወይ ደግሞ መሰቀል መገደልም ቢሆን ራሱ ቅጣቱ ምን እንደሚሆን አላውቅም። ግን ማግኘት ብሎ የገደለ ወጣት ስባችሁታል። እናቱን ለገንዘብ ለሀብት ብሎ ገደላት ሲባል በጣም ነው የሚያስጠላው። እንደው የህግ አካላት ተከታትለው አዲስ አበባ ከተማ ላይ ባይያዝ ከነ ስለቱ ነው የቆራረጠበትን ስለት እንኳን ይዞት ነው የተገኘው። እንግዲህ ዘመድ ቤት መጦ ተደበቀ። ከደብረ ብርሃን አዲስ አበባ መጦ በተደበቀበት ቤት እንግዲህ በደንብ ክትትል ተደርጎበት እጅ ከፈንጅ ከነስለቱ ተይዟል። እንግዲህ ሲያዝ ወንጀሉን ሲናዘዝ ባዕድ አምልኮ የሚያመልኩት ጋር ተቀላቅሎ እናቱን መግደል እንዳለበት ሀብት ንብረት እንዲኖረው ከፈለገ እናቱን እንዲያጠፋ ነው የተነገረው። እኔ ግን የገረመኝ ልጁ ወጣት ነው፣ ለሀብት ለገንዘብ ብሎ እናቱን ገደላት ከሚለው ዜና ይልቅ በጣም የከነከነኝ ለሀብት ብሎ ነፍሱን ከሸጠ ወይም ደግሞ ይሄ 666 የሚባለው ኢትዮጵያ ላይ ያለ ማለት ነው አልኩ። አንድ ጥያቄ። ሁለት ስንት ሰውስ በእንደዚህ ሁኔታ ተገሎ ይሆን ማለት ሰውን ሰው ግደል ብሎ ሲያዝ ወይም ደግሞ አድርግ ሲል ለሰይጣን አምልኮ ተብሎ ስንት ሰው ሙቶ ይሆን? ሁለተኛ ነገር ደግሞ በጣም የገረመኝ እኛ ሀገር ላይ እኔ ዝም ብሎ ባሉባልታ በወሬ ይመስለኝ ነበረ እንዲህ የገዛ እናትህን የገዛ እህትህን የገዛ ወንድምህን ጎረቤት ዘመድ እንዲሁም ማታውቀው ሰው ሊሆን ይችላል። ግን ሰው የተባለን ፍጡር ለሀብት ተብሎ ግደል ሲባል የሚገል ሰው መኖሩ እሱ በጣም አስደንግጦኛል፣ አሳዝኖኛል፣ ልቤ ተሰብሯል። የሆነ በጣም እንኳን ወላጅ እናትን አይደለም ዶሮ ሲታረድ እንኳን በጣም የሚዘገንነን ህዝቦች ነን። አሁን ያለው ጭካኔ ግን አይዶን ነው ከየት እንዳመጣ ነው ፈጣሪ ይወቀው። በዛ ላይ ደግሞ እናቱን ገሎ ለሀብት ለንብረት ነው ተብሎ እንዴት ነው? እሺ የሀብት ንብረት መጣንበል ፖሊስም ሳይዘው ጎረቤቶችም ክትትል ሳያደርጉበት ሳይጠራጠሩ እሱ አይደለም ተብሎ እንደው ሀብት ንብረቱ መጣንበል ያን ሀብት ንብረት ግን እናቱን ገሎ ያገኘው ገንዘብ ሰይጣንን ተከትሎ ያገኘው ገንዘብ እውነት ያስደስተዋል? ይሄን ያክል መስዋዕት ምን ከፍል ከሆነ ለምንድን ነው ለፍተን ጥረን ግረን እንደዚህ ለሰይጣን ነፍሳችን ሽጠን ከምንሰራ ለምን ዝቅ ብለን ሰርተን ለመልፋት ለመድከም ለምን እንደዚህ አንታትርም? ሰውን ለማጥፋት ሰውን ለመግደል እንኳን እናትን ያክል ነገር አስባችሁታል? ወልዳ 9 ወር ከምናምን ተሸክማ ወልዳ አሳድጋ መከራውን አይታ አስተምራ ስንት ነገር ይደርሳል ስትለው ይሄ ልጅ ጭራሽ እናቱ ገዳይ መሆኑ አላውቅም። እኔ ስሰማ እንዴት ጆሮዬ ጭው እንዳለ ማለት ምን ያክል ዘግናኝ ሁኔታ ላይ እንዳለን ነፍሳችን ለሰይጣን ለመሸጥ ከምንሮጥ ምን አለ በዚህ ፓወራችን በዚህ ኃይላችን ሰርተን ለመለወጥ ሰርተን ለመቀየር
በሰላማዊ መንገድ ማንም ሳይጠፋፋ ለመስራት እንዲህ ብንተጋ እውነት ማናውቀው ሰው ይሄን ርኩስ መንፈስ እንዲህ በራሳችን ላይ መጫወቻ ሲያደርጉን አሁን የልጅ አስቡት እስኪ እስር ቤት ገብቶ ስንት ዓመት እንደሚማቀቅ ጥሮ ግሮ ቢበላ እኮ እሱም እናቱም በዙሪያ ያሉ ሰዎችም ተደስተው የሚኖሩበት ትልቅ በረከት ይኖረው ነበር እኮ። እግዚአብሔር አምላክም እኮ ጥረህ ግረህ ብላ ነው የሚለው እንጂ ሰው ገለህ ብላ የሚል የለም እኮ። ማለት እኔ ኢትዮጵያውያን ስንባል እኮ የተቀደሰች ሀገር ያለን ሃይማኖት፣ ባህል፣ ካልቸር የሚባል ያለን እንዴት ነው እንደዚህ አይነት ነገር የተፈጠረብን? ግን የኛ ህዝብ እኛ እንደው በሃይማኖታችን እንኳን ሰነፍ በእምነታችን ሰነፍ እንኳን ብንሆን እኮ ፈጣሪ አምላክ እንደው እግዚአብሔር ያውቃል እያልን እኮ ለፍተን ጥረን ግረን ለማግኘት ወደዚህ ወደዛ ምንታገል ሰዎች ነን። አሁን ላይ ያለነው ወጣቶች ግን ምናችን ነው የተዘጋብን? እውነት ምንድነው የተቆለፈብን ነገር? ለመጠፋፋት ለማጥፋት ይህን ያክል ሩጫ የምንሮጥበትን ፓወር ለስራ ለመድከም ለማግኘት ለመጣር ለምንድን ነው እንደዚህ ማንተጋው? ለምንድን ነው ማንሮጠው? አስቡት እስኪ ወላጅ እናቱን መከራይታ ያሳደገች አዝላ ተሸክማ ብልታ ጉርሳ ጠጥታ 9 ወር ከ5 ቀን የሚሆን ከምናምን አርግዛ አምጣ ወልዳ እንደዚህ አይነቱስ እንደው ከሚወለድ ባይፈጠር እውነት በጣም ከባድ ነው። ወላጅ እናቱን ሀብት ገንዘብ ለማግኘት ተብሎ ለዛውም በዚህ ርኩስ መንፈስ እናቱን ገደለ ሲባል አስባችሁታል? ፍጻሜ ላይ ያለን ሁላ እስኪመስለኝ ድረስ ፈጣሪ ሆይ እባክህ ነው ያልኩት። እውነት ምን አይነት ሁኔታ ላይ ነው ያለነው? ከዚህ በፊት ምን ሰምቼ ነበረ? ልክ እንደዚህ አንዱ ስልክ ደውሎ እንደዚህ አይነት ቦታ አለን ምናምን እያሉ ይጽፋሉ መሰለኝ አላውቅም፣ በየሶሻል ሚዲያው እና ልቀላቀላችሁ ነው ሀብት ንብረት እንዲኖረኝ ይፈልጋለሁ ብሎ ይደውላል አሉ። ከዛ እነሱም ኦኬ መቀላቀል ከፈለግ እንደዚህ አድርግ ብለው ቀደም ተከተል ይሰጡታል። ያ ቀደም ተከተል ምንድነው? እርቃንህን ሆነህ በእሳት አቀጣጥለህ ሌሊት ላይ እየዞርክ ቪዲዮ ቅረጽና ላክልን ይሉታል። ቪዲዮውን ቀርጾ ይልክላቸዋል። በሰጡት ይልካል። እነዛን ሰዎች ፊታቸውን አያውቅም፣ ምንም የለውም። ግን ስልክ ቁጥር ለጥፈው እንደዚህ ከፈለጋችሁ ሀብት ከፈለጋችሁ በዚህ ደውሉ ከኛ ጋር ተቀላቀሉ ምናምን ነው የሚሉት አሉ። ከዛ እንደዛ አድርጎ ሲልክ በላከው ቪዲዮ እያስፈራሩ እንኳን ሀብት ንብረት ሊኖረው ያለውን ገንዘብ እየተቀባበሉ በየወሩ ይህን ያክል ብር አምጣ ካልሆነ ቪዲዮን ፖስት እናደርጋለን እያሉ ያስጨንቁታል አሉ። አስቡት ማለት አሁን ይሄ እንደ ቀልድ ወስጀው ነበረና ሲያወሩ ምናምን ስቄ ምናምን ብዬ ነበር። አሁን ጭራሽ ደግሞ ለሀብት ንብረት ማግኛ ብሎ እናቱን ገደለ የሚል ዜና ስሰማ ከዛ ደግሞ ምንጩ ይሄ 666 ወይም ይሄ ርኩስ መንፈስ ሰይጣናዊ አምልኮ ነው ሲባል ስሰማ እንዴት እንዳዘንኩ። የዘንድሮ ወጣቶች ምን እየሆንን ነው? ምናችን የተዘጋው አልኩኝ። እውነት ይሄን ለመጠፋፋት ብቻ ከሚሆን ምን አለበት ለበጎ ለስራ እንዲህ ብንሮጥ። አምላክ እኮ ትንሽ ልፋታችን አይቶ በረከት ይሰጠናል። እንዴት ነው እንደዚህ የተዘጋብን አእምሯችን? እንዴት ነው ማሰብ የተሳነው? ጭራሽ ወላጅ እናትን ስትገደል መስማት ማየት እንዴት ያስጠላል፣ ይዘገንናል። እውነት በስመ አብ ወልድ